ዛሬ አንድ ነገር ልጠይቅሽ እህቴ፣ ምንድነው የሚያስፈራሽ? መውደቅን አትፍሪ። ጻድቅ 7 ጊዜ ቢወድቅ 7 ጊዜ ይነሳል። ስህተትን የምትፈሪ መሳሳትን ትፈሪያለሽ? ካልተሳሳትሽ እውነቱን ከውሸቱ መለየት አትችይም። ከስህተት መማር ስላለ መሳሳትን አትፍሪ። በሰዎች መጠላት ነው የሚያስፈራሽ? ሰው ወደደሽም ጠላሽም ባንቺ ህይወት ላይ ምንም መብት የለውም። ሲወዱሽ ደስ አይበልሽ፣ ሲጠሉሽም አትደንግጪ። ካራክተራቸውን ወይንም ደግሞ ባህሪያቸውን መርምሪ። መናቅን ነው የምትፈሪ? አትፍሪ። ዋናው እግዚአብሔር እንዲያከብርሽ ራስሽን አክብሪ። መናቅን አትፍሪ። የሰው አፍ ምን ይለኛል የሚለውን የምትፈሪ ከሆነ እሱንም አትፍሪ። ሰው ከማለት ወደኋላ አይልም። በጎም ሰራሽ መልካምም ሰራሽ የሰው ልጅ የሚፈርድበት ነገር አያጣም። የሚመጣብሽን ሁሉ አልፈሽ መሄዱ ላይ ነው ትልቁ ነገር ቁም ነገሩ ያለው። ለትምህርት ካደረግሽው ይህ ሁሉ ይገነባሻል። አንድ ነገር ብቻ ፍሪ፣ እሱም እግዚአብሔርን ፍሪ። ሰው ለማስደሰት አትኑሪ፣ እግዚአብሔርን ለማስደሰት ኑሪ። እህቴ እመኚ፣ ይህንን ካደረግሽ ማንም አይቋቋምሽም። ተባረኪ። ይወድሻለሁ ባይ
ፍቅሬን